ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በአምስት ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ሰላም ጤና ይስጥልኝ ያገሬ ልጆች እንደምን አላችሁ? እንዳልመጣ ሰማያው መጣል ችግር የለውም። አሁን የምገኘው እንግዲህ ወንድም ካሊድ ፋውንዴሽን ነው ጋይስ። ያረንዳት ገል ማንኝ ነኝ እንዴ ወቃት ያለው ሆነ አባቴ አምስት ተደራራቢ አልጋ ኖሮ 15 እናቶች 15 ልጆች 30 ሰው እንደ ተከራይ ሆኖ ነው የሚኖሩት። ውድ ወገኔ እኔ ልጅራሽ ነው ወገኔ። ረመዳን በማስመልከት ደግሞ የአስቤዛ ቻሌንጅ አስጀምረናል በወንድም ካሊድ ፋውንዴሽን ማለት ረመዳን ሙባረክ በላቸው። ረመዳን ሙባረክ። ከዛ አርብ ደግሞ ምንድነው ፕላናችን? አርብ እንግዲህ ደግሞ በወንድማችን ያው ፈጣሪ እድሜና ጤና ይስጠው ወንድማችን አዶናይ ለብዙ ወገኖቻችን እየተረፈ ያለ ወጣት ነው። ስለዚህ አርብ ዕለት በላይቭ ስትሪሚንግ ከምሽቱ 3 ሰዓት ጀምሮ የተለያዩ የሃይማኖት አባቶች ኡስታዞቻችን የተለያዩ እምነት ተከታይ የሆኑ ሰዎች መጥተው የዚህ የመጨረሻውን የፈንድሬዚንጋችን ሂደት የሚያከናውሉንን ይሆናል። በዚህም በእርግጠኝነት የፋውንዴሽናችን የአመት አስቤዛ እንሞላለን። ምክንያቱም ልበቀና ስለሆነ ወንድማችን ፈጣሪ ያሳካለታል። ታዲያ ስለዚህ ከታች ጽፌላችኋለሁ የንግድ ባንክ አካውንት ያለ 757575 የአስቤዛ ዶኔት ማድረግ ትችላላችሁ ለረመዳን ማለት ነው። ከዛ ደግሞ አርብ ደግሞ ከ3 ሰዓት ጀምሮ እስከ 4 ሰዓት ላይቭ ሆናለሁ። እዚህ ተገኝቼ በወንድም ካሊድ ፋውንዴሽን ላይቭ እገባለሁ ማለት ነው። እና በቻላችሁት አቅም ዶኔት ማድረግ ከፈለጋችሁ ወደ 757575 የንግድ ባንክ አካውንት ነው ባይዘው 1000 ብላችሁ መጀመር የለባችሁም። 757575 በቻላችሁ አቅም ዶኔት አድርጉ። አሁን ንግድ ባንክ አካውንት ላይ ስንት ነው ያለው? አሁን 1,700,000 አለ በእህታችን ሀቢባ የተሰበሰበ ለዚሁም እናመሰግናለን። ከዛ ደግሞ አርብ ስንመጣ ስንት እንደደረሰ እኔ ያሳውቃችኋለሁ ማለት ነው። እንደማታሳፍሩን እርግጠኛ ነን። በቻላችሁ አቅም አግዙን። እወዳችኋለሁ። ቴንክ ዩ ሶ ማች ለሁሉ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት እወዳለሁ። ቀደም ብዬ ያሳየኋችሁ የአዶናይ ከወንድም ካሊድ ጋር የነበረው ቆይታ እጅግ የሚያሳዝን አጋጣሚ ነው። እንደዚህ ብዙ ነገሮችን ለማድረግ እድል ሲፈጥርብህ እጅግ በጣም ነው ደስ የሚለው። እነዚህ እነ አዶናይ በጣም ትልቅ እድል ነው ያገኙት ማለት ነው። ሰው መርዳት፣ የተለያዩ ነገሮችን ለምሳሌ አገርህን ማሳደግ ሊሆን ይችላል፣ ልጆችን ማሳደግ፣ በጎ ነገር ማድረግ ጠቅላላ ይታደሉታልና በጣም ነው አዶናይ መመስገን አለበት። በዚህ አጋጣሚ ማለት ሞዶ እንዳያችሁት ነው እንግዲህ እዛ ክችን ቤት ሄዶ የነበረውን አስቤዞችን ሲያሳየን ነበር። እንግዲህ ለነዛ ሁላ ልጆች በአሁን ሰዓት ላይ ያሉበት ሁኔታ ነው እንግዲህ አዶናይ እየተናገረ ያለው በችግር ውስጥ እንዳሉ ነው አዶናይ እየተናገረውና ምናልባት ከጠቀመ ብዬ ነው ይሄንን ቪዲዮ ይዤላችሁ ከመጣሁኝ። ምናልባት መርዳት የምትችሉ ከሆነ ጥሪ ቀርቧል። እንግዲህ አዶናይ ወንድማችን ይሄንን ጥሪ እንግዲህ ቻሌንጅ ጀምሯል፣ የአስቤዛ ቻሌንጅ። ሁላችንም ተጋግዘን ይሄንን ነገር ተፈጻሚ እንዲሆን ተባብረን ብናደርገው ጥሩ ነው ለማለት አስቤ ነው ይዤው የመጣሁት እና ሁላችንም እንተጋገዘን ማለት ነው። ወደ ቀጣዩ ቪዲዮ አሻግራችኋለሁ። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በአምስት ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር
ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካችኋለን በማለት ከእያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርቷል ሲሉ ገልጸዋል። አያይዘውም የወሰዱብንን ብር እንዲመልሱልን በተለያዩ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውና ጉዳዩ በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስ ሆነ ለማስመለስ እንቢተኛ ሆነዋል ሲሉ የግል ተበዳዮች በክስ ዝርዝራቸው ላይ አብራርተዋል። ሲቀጥሉ እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው አምስተኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ ዘርዝረዋል። በማከልም ስለ ማስታወቂያ የወጣው አዋጅ ላይ በግልጽ ተደንግጎ እንደሚገኘው ተገቢ ያልሆነና እውነተኛነት የሌለው ማስታወቂያ የተከለከለ ነው። ማስታወቂያ አስነጋሪ ወይም ወኪሉ ከተጣለባቸው ግዴታዎች ውስጥ ትክክለኛነትን ማረጋገጥ ይገኝበታል። ይህንንም መጣስ የአንድነትና የነጠላ ተጠያቂነት እንደሚያስከትል በአዋጁ በጥብቅ ተደንግጎ ይገኛል ሲሉ በክሳቸው ላይ አስፍረዋል። 13 ሰዎች በጋራ ሆነው ያቀረቡትን ክስ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት እየተመለከተው የሚገኝ ሲሆን የቀረበለትን ክስ መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ እንደሰጠ ሰምተናል። ሶሻል ሚዲያ ላይ እየተሰራ ያለው ጉድ በጣም ብዙ ነው። ከወር በፊት ይሆናል ይመስለኛል የወንድማችን ኮሜዲያን እሸቱ አይታችሁታል ብዬ አስባለሁኝ። በእንደዚህ አድቨርታይዝ ሰርቶ እንግዲህ ብዙ ሰዎችን ብራቸው እንደቀረና ብራቸው እንደተበሉ ነው ሲናገር የነበሩት። ለዚህ ጉዳይ ደግሞ ኮሜዲያን እሸቱ እኔ ማቀው ነገር የለም በኔ ስም ነው እየተነገደ ያለው ብሎ መልስ ሰጥቶ ነበረ። ከዛም በፊትም ቲክቶከር ሰሎሞንም እንደዚህ አጋጥሞት ነበር። ምን ለማለት ነው የፈለኩት፣ እናንተ ጥንቃቄ ማድረግ አለባችሁ። እኛ ራሳችን ካልተጠነቀቅን እንግዲህ እነዚህ ብር ተከፍሏቸው ነው አድቨርታይዝ የሚሰሩት። ማረጋገጫ ባይኖራቸውም ምናልባት ብር የሚሰጣቸው ከሆነ ለዛ ብር ብለው ይሰራሉ እና እኛ በሚሊዮን የሚቆጠር ብር ሰጥተን በባዶ እንዳንቀር እቃ ንብረታችን ሽጠን የቤት ጌጣጌጦቻችን ንብረት ሽጠን የሰጠናቸው እንዲያልፍልን ብለን ልንወጣ፣ እነሱ ግን እንደዚህ እያደረጉ ነው ያሉት። እንግዲህ ብዙ ሰው 13 ሰው ነው ያለው። እንግዲህ ይሄ በትንሹ ነው እንግዲህ የሚልናገር ያለው ማለት ነው እና 2 ጊዜ 3 ጊዜ መሳሳት አሁንም መሳሳት ከሆነ እንግዲህ የሰው ስህተት ነው ማለት ነው እንግዲህ እንጂ ይሄንን የሚቀጥል ጉዳይ ነውና ያደረገችው ነገር ከሷ ጋር የሚያያዝ አይመስለኝም። እንግዲህ ምናልባት ማጣራት ነበረባት። ህጋዊ መሆኑን ማወቅ አለባት። ከዚህ ባለፈ ግን ዋናው ተጠቂ እናንተ መሆናችሁ መረዳት አለባችሁና ያሳዝናል። እንግዲህ ካሁን በኋላ እንዳትሸወዱ ነው እንግዲህ እኔ ለማለት የምፈልገው እንጂ እነዚህ ምንም አይሆንም። እንግዲህ ምን ይላሉ? በብር ይቀጣሉ ምናልባት ማለት ነው። እና ራሳችሁን ጠብቁ ለማለት ነው የምፈልገው። ወደ 3ኛው ቪዲዮ ደግሞ በጣም ደስ የሚል የጃኒ ዛሬ መልእክት አስተላልፋለች። ደስ ነው የሚለው። እኔ ደስ ብሎኛል። እንኳን በሰላም መጣሽ ለማለት ፈልጋለሁኝ። በድጋሜ አምሮብሻል፣ ጥሩ ነው ያለሽው። እንግዲህ እሱ ቪዲዮ ልጋብዛችሁና እኔ ከወዲሁ ሰናበታችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሀሳብ ካላችሁ በኮመንት አሳውቁኝ ማለት እወዳለሁኝ። ሰላም ጤና ይስጥልኝ። ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ። ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንክ ዩ ሶ ማች እና ይሄን ቪዲዮ የምሰራው ለእናንተ ነው።
አሁን ሰሞኑን ላይቭም ቪዲዮም እየሰራ ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቭ ደግሞ ተዘግቷል። ያውችንም እንዳላጣት ብዬ ነው ትንሽ የጠፋውባችሁ። አለሁኝ እመጣለሁ። ያው በዛውም ረፍት እያደረኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ ዳይቅም ጌታን በጣም ነው ማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት። ፎሎውን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ። በአዲስ ሙድ በአዲስ ኤነርጂ ጠብቁኝ። እመጣላችኋለሁ። አይዟችሁ አለሁኝ። ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ። እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ።